ነብር አንበሳ ነበር። ይሰማሃል? ይሰማኛል። የተራራው ጫፍ ይታያል? አዎ ይታየኛል። እዚያው ጣና ጠብቀኝ። ተቀብያለሁ። የአገዛዙ የጦር አዛዥ ጀነራልና የብልጽግና ባለስልጣናት በወልዲያ ባደረጉት ስብሰባ ያልጠበቁት ዱብዳ ገጠማቸው። ሜጀር ጀነራል ተስፋዬ አያሌው የተባለውን የብልጽግና አገልጋይ ጨምሮ የመከላከያ አዛዦችና የሰሜን ወሎ ዞን ፖለቲካዊ አመራሮች በተገኙበት በወልዲያ ዩኒቨርሲቲ ስብሰባ ተካሂዷል። በስብሰባውም የወልዲያ ዩኒቨርሲቲ መምህራንና ሰራተኞች የተሳተፉ ሲሆን በመድረኩም ጠንከር ያሉ ጥያቄና አስተያየቶችን ሰንዝረዋል። ምክር ጀነራል ተስፋዬ አያሌው በስብሰባው መግቢያ ላይ ፋኖ ከውጭ ኃይሎች ጋር በመሆን ሀገር እያፈረሰ ነው፣ አማራንም እየጎዳ ነው የሚል አስተያየት ሰንዝረዋል። ሆኖም ተሰብሳቢዎቹ ብልጽግናና ወታደራዊ አመራሩ ነው ለአማራም ለኢትዮጵያም ችግር ተጠያቂው ሲሉ አቋማቸውን ገልጸዋል። የብልጽግናው አገዛዝ አማራን ሲያሳድድ፣ ምሁራኑን ሲያስር፣ አዲስ አበባ አትገባም ሲባል ምንም አላላችሁም፣ አማራው ጥያቄ ሲያነሳ ግን ልትገድሉት ትመጣላችሁ ብለዋል ተሰብሳቢዎቹ። አማራው ሲገደልና ሲሳደድ ምንም አላላችሁም፣ ፋኖ ያነሳውንም ጥያቄ በቄስና በሽማግሌ ለመፍታት መሞከር ባችሁም እንደ ሸኔና እንደ ህዋት በመደበኛ ድርድር ለመፍታት እንኳን ጥረት አልተደረገም ሲሉ ወቅሰዋል። እናንተ ጀነራሎች የአንድ ድርጅት ጠባቂ ሳይሆን የህዝብ ነበር መሆን የነበረባችሁ ሲሉም ወቅሰዋል። የዩኒቨርሲቲው ማህበረሰብ ጥያቄና አስተያየትም ከጠበቁት ውጪ በመሆኑ የብልጽግና ጀነራሎችን ድንጋጤ ውስጥ ከቷል። ፋኖ ከህዋትና ከሻቢያ ጋር ጥምረት መስርቷል ብለን ከህዝቡ እንነጥላለን ያሉት የብልጽግና ሰዎች ራሳቸው መጠላታቸውን ተመልክተዋል። በድፍረት እንዲህ አይነት አስተያየት ይሰጠናል ብለው ባልጠበቁበት ሁኔታ እንዲህ አይነት ጠንካራ ወቀሳ ተቀብለዋል። አስቸኳይ የጥንቃቄ መልእክት ለፋኖች ለሁሉም እንዲደርስ ሼር ይደረግ። ከደቂቃ በፊት 3 ድሮኖች ከደብረ ዘይት ተነስተው ወደ አማራ ክልል አምርተዋል። ብልጽግና የክረምቱ መገባደድ ተከትሎ በጣም በርካታ የድሮን ጥቃት ለመፈጸም ቋምጧል። ባልተሰብስባ ለማክበር ከቦታ ቦታ ለመንቀሳቀስ ደመናና ጉም በሚኖርበት ሰዓት ብቻ መርጦ መንቀሳቀስ፣ መኪና ፈጽሞ አለመጠቀም ያስፈልጋል። ለሁሉም ፋኖች እንዲደርስ ይህን የአስቸኳይ መልእክት ሼር አድርጉ። አሁን ዘግይቶ በደረሰን መረጃ መሰረት በሐሙሲት ትምህርት ቤት ላይ በዛሬው ዕለት በተፈጸመ የድሮን ጥቃት ተማሪዎች መገደላቸውን ለማረጋገጥ ችለናል። በትምህርት ቤቱ ላይ ፋኖች ይኖራሉ በሚል ነበር ጥቃት የተፈጸመው። ነገር ግን በጥቃቱ የተጎዱትና የተገደሉት ተማሪዎች መሆናቸውን ለማረጋገጥ ችለናል። አገዛዙ የተስፋ መቁረጥ እርምጃውን፣ የጭካኔ እርምጃውን አሁንም እንደቀጠለ ነው። በአማራ ሕዝብ ላይ ተመልካቾቻችን፣ አድማጮቻችን ለሞቱት ተማሪዎች ነፍሳቸውን ይማርልን፣ ለቤተሰቦቻቸው መጽናናትን ይስጥ። ዋነኛ ዓላማውን የተማሪዎች ውድቀት አድርጎ የሚሰራው የብርሃኑ ነጋ ተቋም በዚህ ዓመት ተማሪዎች ከሰኞ እስከ ሰኞ እንዲማሩ ወሰነ። ከ2014 መስከረም ወር ጀምሮ ላለፉት 5 ዓመታት የትምህርት ሚኒስትር ሆነው የሰሩ ያሉት ብርሃኑ ነጋ የኢትዮጵያ የትምህርት ስርዓት በታሪኩ አይቶት የማያውቀውን ውድቀት አሳይተውታል። ከንጉሱ ዘመን ጀምሮ በኢትዮጵያ ፖለቲካ ውስጥ የቆዩት ብርሃኑ ከቅንጅት እስከ ግንቦት 7 ከእስር ቤት እስከ ኤርትራ በረሃ ዛሬ ላገኙት ሚኒስትርነት ያልከፈሉት ዋጋ የለም። ታዲያ ለአብይ አድረውና አሸርግደው ያገኟትን የትምህርት ሚኒስትርነት ስልጣን ሀገርን ለማጥፋት ትውልድን ለመበቀል እየተጠቀሙበት ነው። ሀገራቸውን በማይወዱ ስብስቦች የተሞላውን የብልጽግና ካቢኔ በኢዜማ ስም ተቀላቅለው የተቃውሞ ፖለቲካን ጎራ ተአማኒ እንዳይሆን ያደረጉት ብርሃኑ ከምንጊዜውም በላይ አሁን ላይ ያደረጉ ያሉት ስህተት ግን ታሪክም ትውልድም ይቅር የማይለው ነው። እያንዳንዱ ደሃ ኢትዮጵያዊ ለ12 ዓመታትና ከዚያ በላይ ለሆነ ጊዜ እድሜና ጥሪቱን ገብሮ ያስተማራቸውን ልጆቹን ሆን ብሎ ከ12ኛ ክፍል በመጣል በብርሃኑ ጁላ ለሚመራው ወታደራዊ ተቋም ያስረከቡ ነው። ይህም ብርሃኑ ነጋ በትምህርት ጥራት ሰበብ የሚጥሏቸው ተማሪዎች አብይ ለሚያካሂዱት የማያባራ ጦርነት ግብዓት እየሆኑ ነው። ምክንያቱም በትምህርት አቅማቸው የሚታሙት አብይ ትምህርትንና የተማረን ኃይል አጥብቀው እንደሚጠየፉ ይታወቃል። ለዚህም አዲስ ዩኒቨርሲቲዎችን አንሰራም ያሉትንም ልንዘለጋ እንችላለን ሲሉ የተናገሩት ከዓመታት በፊት ነበር። በመሆኑም ይህን ህልማቸውን ብርሃኑ ነጋ ጋር ተባብረው እያስተገበሩ ነው። ታዲያ በርካታ ህዝብ ያላቸውና ኢኮኖሚያቸው ደካማ የነበረው የመካከለኛው ኤዥያ ሀገራት ጭምር ሲጠቀሙበት የነበረውን በርካታ ተማሪዎችን ወደ ዩኒቨርሲቲና ቴክኒክና ሙያ ተቋማት በማስገባት የተማረ ህዝብ ቁጥርን በማብዛት ኢኮኖሚንና የማህበረሰብን አኗኗር የማዘመን አካሄድ በሂደትም የተማረው ሲበዛ ጥራት ላይ ማተኮር ካሪኩለምን በአንድ ጊዜ ገለባብጠው ትውልዱን ሁሉ መናስ ቀርተውታል። ጠፍቷቸውና አገር ችግር ውስጥ እንደምትገባ ሳይረዱ ቀርተው ሳይሆን
ሲሆን ለሀገርና ትውልዱ ያላቸውን ጥላቻ ለማሳየት 1 ሚሊዮን ተማሪ አስፈትነው 20 ሺህ እያሳለፉ ሌላውን ወደ ጦር ግንባር መላኩ ስለሚቀላቸው ነው። ታዲያ በዚህ ትውልድን የማምከን ዋነኛ ስራቸው ላይ ያተኮሩት ብርሃኑ ነጋ አሁን ደግሞ ሌላ አነጋጋሪ ውሳኔ ያሳልፈዋል። የዛሬ 2 ዓመት በተደጋጋሚ ጽንፈኛው ተደምስሷል፣ ካሁን በኋላ የቀረን የመለቃቀም ስራ ነው በማለት ያለቃቸውን የብርሃኑ ጁላን ንግግር በየመድረኩ ሲያስተጋቡ የነበሩት የዛሬ ዓመትም ጽንፈኛው አርቆለታል እያሉ በአማራ ክልል በሚዘጋጁ መድረኮች ላይ ሲናገሩ ያደመጥናቸውና በክልሉ እየተካሄደ ያለውን ጦርነት በዋነኝነት ከሚመሩት አዛዦች መካከል አንድ የሆኑት ጀነራል ተስፋዬ አያሌው ሰሞኑን ደግሞ ያን ሁሉ ፉከራ ዘንግተውት እባካችሁ ፋኖን ሳትሰለቹ ምከሩልን በማለት ለአማራ ክልል ምሁራን ተማጽኖ ማቅረባቸውን የቅርብ ምንጮች ያደረሱን መረጃ ያመለክታል። ጀነራሉ ይህን ያሉት በትናንትናው ዕለት በወልዲያ ከተማ ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር በተደረገ ውይይት ላይ ነው። መከላከያ ሀገር የመጠበቅ ኃላፊነቱን እየተወጣ ነው ያሉት ጀነራል ተስፋዬ ባዕዳን የሥራ ጉዳያቸውን በቀጥታ ማድረግ ስላልቻሉ ለተላላኪ ጽንፈኛ ቡድኖች አጀንዳ ሰጥተው የአማራ ሕዝብ ከመከራና ከስቃይ እንዳይላቀቅ እየሰሩ ነው በማለት ጽንፈኛ ብለው የጠሯቸውን የፋኖ ኃይሎችን ከሰዋል። አክለው ወደ ጽንፈኛው ቡድን የተቀላቀሉ ወጣቶች ለአማራ ሕዝብ የማይጠቅም ተግባር እየፈጸሙ መሆኑን ተረድተው እንዲመለሱ ምሁራን ሳይንሳዊ በሆነ መንገድ ትንታኔ በመስጠትና በመምከር ኃላፊነታችሁን መወጣት አለባችሁ ሲሉም ተደምጠዋል። ቀደም ባሉት ጊዜያት አንድ ጊዜ በሀገር ሽማግሌዎች ሌላ ጊዜ በሃይማኖት አባቶች ሲመስላቸው ደግሞ አቋቋም ነው ባሉት የሰላም ካውንስል አማካይነት ያልተሳካላቸውን ፋኖችን የመክፈል አጀንዳ አሁን ደግሞ በምሁራን በኩል ለማድረግ መሞከራቸው የገቡበትን ጭንቀት መጠን የሚያሳይ ካልሆነ በስተቀር ሰላም መፈለጋቸውን የሚያመላክት አይደለም። 9 የፓርላማ አባላት ከሀገር ጠፉ። የብልጽግናው ስርዓት በሚከተለው የጦርነት መንገድና አምባገነናዊነት የተነሳ የራሱ ባለስልጣናትና የፓርላማ አባላትም ጥለውት እየጠፉ ይገኛሉ። ባለፉት 2 ዓመታት ብቻ 9 የፓርላማ አባላት መጥፋታቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። ከ2 ሳምንት በፊት የ2018 ዓ.ም የፓርላማ የሥራ ዘመን ሲከፈት በርካታ የምክር ቤቱ አባላት በጸጥታ ምክንያት በስብሰባው መክፈቻ ላይ አለመገኘታቸውን መዘገባችን ይታወሳል። ከዚያ በፊትም ቢሆን በትግራይ ክልል ሙሉ በሙሉ በአማራ ክልል ደግሞ ወልቃይት ጠገዴ፣ ሰቲት ሁመራ ዞን፣ ራያ፣ ጠለምት፣ አጣዬና የመሳሰሉት አካባቢዎች እንዲሁም በኦሮሚያ ክልል 4ቱም የወለጋ ዞኖችና የተወሰኑ አካባቢዎች በድምሩ ከ85 በላይ ወንበሮች ተወካይ አልነበራቸውም። አሁን ደግሞ የተሰማው መረጃ በተለያየ ምክንያት ከፓርላማ የጠፉ አባላት ቁጥር እየተበራከተ ሲሆን በአጠቃላይ ምክር ቤቱ ውስጥ መገኘት ከነበረባቸው 547 ተወካዮች መካከል አቶ ክርስቲያን ታደለን፣ ኢንጂነር ስለሺ በቀለንና ገዱ አንዳርጋቸውን ጨምሮ በድምሩ 142 ያህሉ ከምክር ቤቱ ውጭ ናቸው። ይህም ማለት 26 በመቶ የምክር ቤቱ ወንበር ባዶ ሆኗል ማለት ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮች በኤፍራታ ግድም ወረዳ ከተለያዩ ትምህርት ቤቶችና ጤና ጣቢያ ሰራተኞች ጋር ውይይት አደረጉ። የአፋባሃ ደቡብ አማራ ቀጠና የአሳምነው እዝ ምክትል የፖለቲካ ዘርፍ ተጠሪ አርበኛ ኤፍሬም ባዩ እንዲሁም በስሩ ካሉት የ7 ለ7ና የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት አራዳ ትምህርት ቤት፣ ለኛው መሃል ወዝ ትምህርት ቤት፣ ጃ ትምህርት ቤት፣ መስቀል በር ትምህርት ቤት፣ አዲስ ዓለም ትምህርት ቤት፣ ጃት ትምህርት ቤት፣ ስልሜዳ ትምህርት ቤት፣ መስቀል በር ጤና ጣቢያ ከመስቀል በር ቀበሌ ባለሙያዎች ጋር ሰፋ ያለና ለተቋማቱ የወደፊት አቅጣጫዎች ከታች በተዘረዘሩት መሰረት ውይይት ተደርጓል። ስለ ፋኖነት የድርጅት አመሰራረትና ጠቀሜታዎች፣ ምሁራን የዚህ ትግል ባለቤትነትና ትግሉን እንዴት ትደግፋላችሁ? የእናንተስ ድርሻ ምንድነው? የአማራ የህልውና ትግል የአማራ ብሔር መጠቃትን የሚሉና ሰፋ ያለ ግንዛቤ የተፈጠረበት ውይይት ተካሂዷል። በመሆኑም የአብይ አህመድ አገዛዝ ስልጣን ከያዘ ጀምሮ በአማራ ህዝብ ላይ የሚደርሰውን ግፍና መከራ እጅግ ብዙም ከሆነ አንጻር የአማራን ህዝብ ነጻ የማውጣት ሂደት ከትግሉ ጎን ለጎን ከህዝብ አገልግሎት ሰጪ ተቋማት ጋር በቀጣይ እንዴት መስራት እንዳለብን መወያየትና እንደዚህ አይነት መድረክ መፈጠር እንዳለበት እንዲሁም የዕለት ከዕለት ስራችን ነው በማለት ለትግሉ የሚጠቅሙ ሐሳብ አስተያየቶችን በማንሳት ተጠናቋል ብሏል። አፋባሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል። እናትና ልጅ በአገዛዙ ሰራዊት በግፍ ተረሸኑ። በአዊ ዞን በባንጃ ወረዳ ዓለም ስላሴ ቀበሌ የጀበና ቡና በመሸጥ የሚተዳደሩትን ምንም አይነት ወቅታዊ የፖለቲካ ተሳትፎ የሌላቸው እናትና ልጅ በአገዛዙ አረመኔያዊ የሽብር ተግባር ሰለባ ሆነዋል ተብሏል። ሙሉ ቀን አንዱ ዓለም የተባለች የ24 ዓመት ወጣት በጀበና ቡና በመሸጥ የምትተዳደር የሥራ ቦታ ላይ እያለች ራሳቸውን የሀገር መከላከያ ሰራዊት እያሉ የሚጠሩ አካላት ስጦታ ቻሌ ከምትባል የ5 ዓመት ሕፃን ልጇ ጋር በሥራ ቦታ
በመሞታቸው በግፍ እናትና ልጅን ገድለዋል። የአገዛዙ ሰራዊት ከዚህ ቀደም ቤተሰቡ ምግብ ቤት ከፍተው እየሰሩ ባለበት ሰዓት ሙሉ ንብረታቸውን በመውሰድ የቀረውን ሰብሮ ያላቸውን ገንዘብ ዘርፎ ለድህነት ዳርጓቸው እንደሄደ ይታወቃል። ወጣት ሙሉ ቀን አንዱ ዓለም እጇን ለልመና ላለመዘርጋትና ልጇን ለማሳደግ ስትል የጀበና ቡና በመሸጥ ላይ እያለች ምክንያቱ ባልታወቀ መልኩ በአሰቃቂ ሁኔታ እናትና ልጅን በአደባባይ ጡት ቆራጩ አረመኔ ሰራዊት በግፍ እንደገደላቸው ተረጋግጧል። መረጃውን ያጋራን 3ኛ ጎጃም አገው ምድር ክፍለ ጦር ነው። በ8ኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶች የህዝብ ንቅናቄ መድረኮች እንደቀጠሉ ናቸው ተባለ። የአፋባሃ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ደባይ ጮቄ ብርጌድና አባ ኮስትር ብርጌድ የህዝባዊ ንቅናቄ መድረኮችንና ውይይቶችን ሲያካሂዱ ውለዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን አብራ ሚካኤል ቀበሌ ማህበረሰብና መቶ አለቃ አዳኔ ጤናው 3ኛ ሻለቃ ከወላ ደጀኑ ሰራዊት ጋር በወቅታዊ ጉዳዮች ላይ ውይይቶች አድርጓል። አባ ኮስትር ብርጌድ በእነማይ ደብረገነት መሌ ቀበሌ ማህበረሰብ ጋር ህዝባዊ ውይይት አካሂደዋል። በሁለቱም ብርጌዶች በተደረገው የህዝብ ውይይት መድረክ ስለ መልካም አስተዳደር ችግሮች፣ የማህበራዊ ፍትህ አሰጣጥን በተመለከተ ፋኖና የማህበረሰብ ግንኙነት ላይ ሰፋ ያለ ውይይት አድርገዋል። በውይይቱም የቀበሌ ጊዜያዊ አስተዳደር፣ የቀበሌ የፍትህ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በተገኙበት የአርመኒያው አገዛዝ በአማራ ህዝብ ላይ የፈጸመ ያለውን አጸያፊ ተግባርና መፍትሄዎች በማንሳት ሰፋ ያለ ውይይት ተደርጓል። በውይይት መድረኩ የፖለቲካ መኮንኖችና የብርጌድ አመራሮች ሰፋ ያለ ስልጠና ሰጥተዋል ብሏል። 8ኛ በላይ ዘለቀ ክፍለ ጦር በቤሻንጉል ጉሙዝ ክልል መተከል ዞን መንግስት ሸኔ ሲል የሚፈርጀው የኦሮሞ ነጻነት ሰራዊት ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ህይወት ማለፉንና ንብረት መውደሙን ከአካባቢው የወጡ መረጃዎች አመልክተዋል። ጥቅምት 12 ቀን 2018 ዓ.ም ማምሻውን በተለያዩ የቀጠናው ቀበሌዎች የተቀሰቀሰው ይህ ግጭት በተለይም በጎደሪና በባቡዳ ቀበሌዎች ላይ ያተኮረ እንደነበር ተገልጿል። ከአካባቢው ምንጮች በተገኘው መረጃ መሰረት በጎደሪ ቀበሌ የታጠቁት ቡድን አባላት ቀበሌውን ለመቆጣጠር ለሰዓታት የፈጀ ከባድ ውጊያ ከፍተው የነበረ ቢሆንም በአካባቢው ነዋሪዎች የተቀናጀ የመከላከል ጥረት ሙከራቸው ሊከሽፍ ችሏል። በባሩዳ ቀበሌ በተመሳሳይ ሰዓት በተቀሰቀሰው ውጊያ ግን የታጠቁት ኃይሎች በፈጸሙት ጥቃት የ3 ሰዎች ህይወት ማለፉን ምንጮች አረጋግጠዋል። የግጭቱ ዳራና ውስብስብነት ከባድ እንደሆነ ሲነገር የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስና በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉበት አካባቢ ነው። ግጭቶቹ ብዙውን ጊዜ በማንነት በመሬት ይገባኛልና በሀብት ክፍፍል ላይ የተመሰረቱ ውስብስብ ባህሪያት ያሏቸው ሲሆን የኦሮሞ ነጻነት ሰራዊት ታጣቂዎችም በአካባቢው እንደሚንቀሳቀሱ በተደጋጋሚ ይገለጻል። የአካባቢው ማህበረሰብም ራሱን ለመከላከል በተለያዩ አደረጃጀቶች መንቀሳቀሱ ይታወቃል። በአካባቢው ባለው የጸጥታ ሁኔታ ምክንያት የግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ አስቸጋሪ ሆኗል። በአገዛዙ የጸጥታ ኃይሎች በኩል እስካሁን የተሰጠ ይፋዊ መግለጫ የለም።